ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ። አብረን ፈታ ዘና ልንል መጥቻለሁ እኮ ነው የምላችሁ። ድምጼ ትንሽ ከወፈረባችሁ ጎርምሼ ነው። አረ ምን ጎርምሼ ነው? በጉንፋን ተጠርምሼ ነው። አዎ ይሄው አሽቶ አልገደለኝ አላነሳኝ መሃል ላይ አርጎኛል። እንግዲህ ለድምጼ መቀየር ይቅርታ እየጠየቅኩኝ እንደተለመደው ሰብስክራይብ አርጋችኋል ወይ ወደሚለው ጥያቄ ልግባ። አርጋችኋል ወይ? ያላደረጋችሁ ሰብስክራይብ በማድረግ የዶክተር የስ ዩቲዩብ ቻናል ቤተሰብ ይሁኑ። እዚህ ሳቅ ፈታ ዘና ጨዋታ ብቻ ነው፣ ሐሳብና ጭንቅ የሚወገድበት ቦታ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክት ትመጣለች፣ እሷን በመንካት ሁሌ ቪዲዮ በለቀቁ ቁጥር ኖቲፊኬሽን እንዲገባላችሁ ማለት ነው። እሷና አረጓት። ዛሬም እንደተለመደው ያበዱና ቀውጥ የሆኑ አነጋጋሪ የሆኑ ቪዲዮ ስብስቦችን ቀምሜ ከሽኜ ጎን ለጎን እጄ ቀርብ ያለው እናንተ ከፊት ለፊት አብረን ከት ነው ምንለው። እንስቃለን እስከ መጨረሻው። እስከ ቪዲዮ መጨረሻ የትምንቅንቅ የለም። ሰብስክራይብ ያላደረጋችሁ እንዳይረሳ። እንደተለመደው ዝግጁ ከሆናችሁ አው ዝግጁ ነኝ፣ ጀምር በሉኝ። እንጀምር። ዳይ ወደ ቪዲዮ። ወንዶችን መጠየቅ የምትፈልጊው ጥያቄ ምንድነው? ለምንድነው ቶሎ የምትጨርሱት? ወንድ ብብታቸው፣ አፋቸው እና የሆነ ነገራቸው በጣም ይሸታልና ታጠቡ። ሽፍን ጫማ ወይ አታርጉ ወይ ካልሲያችሁ ልጠቡ እንዴ። ይሄንን ቪዲዮ ካያችሁ ታጠቡ። በጣም በአካል መናገር ስለምንፈራ ነው እኛ ሴቶች። ለምንድነው ቶሎ የምትጨርሱት? ወንድ እንዴ ስራቸው ነው። አይ አይደለም። ስራችሁ ለምንድነው ቶሎ የምትጨርሱት? ወንዶች ኮሜንት ላይ ጨርሱት ስትይ ምንድነው? ገንዘባችንን ነው ስራቸው? የምን ስራ? እረ ሴቶች ለካ መናገር አፍረው ነው እንጂ ብዙ ጉዳችንን ተሸክመዋል። ለካ ሴቶች እግር ላልሽው አለውበት፣ ብብት ላልሽውም አለውበት። እይ ስራ ምናምን ላልሽው እሱን እንግዲህ አልሞከርኩም ወይ እንሞካከርና ታዩ ታዲያ ተሞክሪው ታዲያ። እንዴ ወዴት እየሄድን ነው? ሁላችን እንመለስ። ይሄ ወንዶች ላይ ተቃጣ ዘመቻ ብዬ ነው የምወስደው እና የወንዶች ጉዳይ ማህበር ነቃ ብሎ ጉዳዩም በነቂስ ወጥቶ ጉዳዩም በንቃተ ህሊና ቢከታተል ባይ ነኝ። ወንዶች ማህበር እየሰነፍን ነው፣ ሴቶች እየበለጡ ነው። ምንድነው? እኔ የሆነ ወፍ ምናምን ነገር ይመስለኝ። አፈር ጠጣ ጭልጥ ገለበጠው ነው ጠጣው ነው የሚባለው። ይሄ እኔ እኮ ደግሞ የሆነ ድመት ነው ወፍ ነው ምንድነው ያዘ እኮ ብያለሁ። ኧረ ግን ይመች ሰራልኝ። አንጅልባ አቤት። ምን እየጠበቅሽ ነው? ሰው እየጠበቅኩ ነው። የምን ሰው? እየተረገበ በጓለ። እሺ የሰርግሽ ቀን መልስልሻለሁ ብሎ ወስዶት ነበር። ምን ድንግል ነኝ። ርብቃ ውሃ በልቶሻል። የለም የሚመለስ ነገር የለም። አረ ይመቸው። ቦጋለ በቃ ቦግ ነው ያረካት በአንድ ጊዜ። ቀድሞ ነበር መሰብሰብ። አዎ ቀድሞ ነበር መሰብሰብ። አተከተበለና ቸቸረረ የጤና ባለሙያዎች ጤና ቢስ ተወካይ ልክ ነው። ለምን የሆነ ዶክተር ቁም ነገር ለምን የሆነ ዶክተር የመዳን ተስፋ ቢኖረኝም አንተ በሳት ትገለኛለህ። አንተ ጋር መጣ ዶክተር የሚያስፈልገው ዶክተር አንተ ነህ። ዶክተር የሚያስፈልገው ኧረ ዶክተር አርሰናል ዶክተር ያንተ ሀሳብ በጣም አስቃን። ወዳችንን ሲያመሰገራ ለመቀበል ነው። አሞኝ ከቤተሰብ ጋር እንኳን ብመጣ አይቼ ከሳኩኝ አላመመሽም ስባል ኧረ ዶክተር ሰው እስካሁን ታግሎ 2019 ሁለት ወር ሲቀረው እንዴት ያምራል። ጤነኛ ነበርኩ ባንተ ከታየው በኋላ ነው እኔ እንዳትሆነው። ጤና ቢስ ዶክተር ኧረ አሰደብከን። ሰብሰብ በል እንጂ ትንሽ እንዴ። ግን ይመች በቃ አንተን ያወክበት ላይፍን ይመች። በቀሉ ቀንሽ ደረሰ። በቀሉ
ይቀናበር እንዳይሆን ይሄ ነገር ቀንሽ ደረሰ በቀሉ በክዬ በቁዋ በቀሉ 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 ቀንሽ ደረሰ በቀሉ ተቀናበረ በቀሉ ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ በክዬ በቁዋ በቀሉ ቀንሽ ደርሷል ሴዶ ማለት ነው እንደ ማንጎ ጭማቂ ጨምቆ ይጠጣሻል በቃ እኔ ሙሉ እምነት አለኝ በሱ ኧረ እኔ ግን እስኪ ደርስ በጣም ጓጉቻለሁ የሁለቱ ፍልሚያ ማለት ነው በጣም አዋግቶኛል እስኪ ደግሞ ምናየው ይሆናል ማለት ነው እኔ ራሱ እኔ እኮ የሚገጥመኝ እኔ ያጣሁት እኮ ወይ ሁለታችሁ ትገጥሙኝ በቀሉና ሰይዶ አንድ ላይ ሆናችሁ ሁለታችሁንም ላብቋል አንዳችሁ ለአንድ እጄ ማለት የዘንድሮ ሴት እንደ አባቷ መጠጣት ትችላለች እንደ እናቷ ግን ማብሰል አትችልም ለአባቶቻችሁ ጥሩ ፍቅር ነው ያላችሁ ባካችሁ አባቶቻችሁ በጣም ነው የምትወዱት ለአባቶቻችሁ በጣም ፍቅር አላችሁ የምር ሲጠጡ ደግሞ መጠጥ መስላችሁ እንደሚጠጡት በቃ ግልብጥ ነው በቃ አሽዋ መጠጥ እኔ ማፈሱን ይፈሱ መጠጣቱን ይጠጡ አይሰክሩ ንቅንቅ የለም ንቅንቅ ትንሽ ፈገግታ ይጨምራሉ በቃ ምንም ንቅንቅ የለም ያሰጋል ወደፊት ማማ አራናቃ ይንቁ ማማ ይመለሱ ወደ ራስዎት ወደ ቀልቦት ይመለሱ ማማ እኔ ብዙም አልልም እሳቸው ላይ ትንሽ ይመለሱ ዛሬ እንጀራ ምን አረግሽ ቀዳሁት ከዛስ ደፋሁት አይደል ጋገርኩ ነው የሚባለው ደፋሁት አይደለም ጋገርኩ ከዛስ አሽከርከርኩት ከዛስ አወጣሁት ደፋሁት አይደለም ጋገርኩ ነው የሚባለው እንዴ ወዲህ ነው የሚደፋው እንጀራ ምን አረግሽው ጋገርኩት ጎበዝ ደፋሁት አይባልም እሺ እንጀራ ምን አረግሽው ጋገርኩት ጎበዝ ንጹህ ምን እያረግሽ ነው እንጀራ ጋገርኩት ጨምር በቃ ከዛ አሁን አሽከርከር ምን እያረግሽ ነው እንጀራ ጋገርኩት ጎበዝ በቃ አስቀምጩ ከዛ አሁን ይሄንን እንትን ለምን ንኪው ትኩስነታችን እንደዛ ነው የሚደረገው ያዢ እኔ አላደርግም ራስሽ እንዴ የንጹህ እንጀራ ንጹህ የጋገረችው እንጀራ ይሄን እንጀራ ምን አረግሽው እሺ ከዛስ አሽከርከርኩት ንጹህ እንጀራ እያወጣች ነው አውጭ በትሽ ንኪያት ባሮ በደስ ተሻለለም ያጀት ጫፋ ያችን ያጀት ሳበር ወይኔ እንጀራው ላይ ጮህንበት ሊጥ ነው በቃ ወይኔ ጌታ አምላክ ሊጥ ነበር ማማል በቃው እንዴ እውነቷን እኮ ነው ደፋች መችጋገረች ደፋች እንጀራ እንዲሆነ እንዴ እኔ ማቀው እንዲህ ሲሽከረከር ነው እንዴ እኮ መድፋት ነው ታዲያ ልክናት እኮ እርሶ ራስዎትን ይፈትሹ ልጅቷ ልክናት እናንተ ጥያቄ ልጠይቅሽ ነው ምን አይነት ባል ነው ማግባት ብፈልጊ ንገሪን እኔ እንትን የሆነ በቃላ አታራማሽ ወረጊት እንደዚህ ሎቲ ማረክ ቆንጆዬ በጣም እንደ ጆፔንት ቆንጆ አተራማሽ ማለት አልገባኝም ያ አተራማሽ ማለት የሆነ በቃ ምን ጎደለሽ ምን ላብላሽ ምናምን የሚለኝ አልወድ በቃ የሆነ ኮራጀነን እንዴ እሺ ሌላስ ምን አይነት ባህሪ ደግሞ ቢኖረው ባህሪው ደግሞ የሆነ በቃ
ማለት የሆነ እንዳይመታኝ ግን መምታት የለም ዱላ ፈራለሁ እንጂ ሌላ አተራም አዛውጭ እንደፈለገ በቃ ብቻ ቆንጆ ይሁን ብቻ ሎቲ ያርግ ምናምን እና የሆነ ጻጉሩ ደግሞ ድሬድ ሆኖ እንትን ቢሆን ደስ ይለኛል። ማግባት ብትፈልግ ይሄ ብራውን ምናምን የተቀቡ ምናምኖች ድሪዎች ይመቹኛል። እና አተራማሽ ብራውን የተቀባ እና ከሱ መንታው ነው መፈለፍልለት። አዎ ምንድነው ፈለፊው? መንታው ሌላ ዱርዬ ልሰጭን አተራማሽ ምንድነው የሚያተራምሰው? እቃ ነው የሚያተራምሰው? አገር ነው የሚያተራምሰው? አተራማሽ እንደኛ አይነቱ የቤት ልጅማ ቆሞ መቅረቱ ነው። በቃ እኔ ቆሜ ቀርቻለሁ። አምኛለሁ። ሴቱ ወዴት እየሄደ ነው? ተመለሽ አንቺ እንደኔ አይነት ጸባይተኛ ይሻልሻል። ሰላም what is this? Is this a bread? Bread. And this donut? Bombolino. Okay, I want one bombolino. How much? How much beer? 100. አረ ጩጬው አረ ፈላው እንዴ! እንዴ አረ ፈላው ይመሽ እጥፍ ወዲያው 20 ብር እዛው 80 ብር። አረ እኛ ኢትዮጵያውያኖች ፈረንጅ ስናይማ በቃ ምን ሆኖን ነገር አናቀም እናደርገውን ነገር አናቀም። ትንሽ እንግዳ እናስቀይማለን። ያቺ ስፒድ የመጣ ጊዜ አንድ ስካርብ 7000 ነው 5000 ነው የሸጠችልን። አዎ እና ትንሽ እንግዳ ባናስቀይም እንዴ አረ ድፍረት አረ በጣም ደፋርና ወንድሜ በጣም ደፋርና። ቀደም እንግዲህ የሰይዶን ዘፈን አሰምቻችኋለሁ። በቀሉ ጉድሽ ፈላ በቀሉ ደረሰ ቀኑ ብሏል። አሁን ደግሞ በቀሉ ደግሞ ለሱ ደግሞ ተመላሽ ሰርታለታለች። እስኪ እናዳምጣ። አያጅቦ ባህር ውስጥ የቆየ መች ይዋኛል ድንጋይ ሀያ ዓመት ቢያስቆጥ አይቼ በገላጋይ አያጅቦ ከዱር ከተማ ነቃበት ፈሪኝ ሸሽቶ እንዳሄድ አንበሳን ላከበት እየጮሁ መሮጥ አያጅቦ ጅቦ የጀሞ ጅብ። አረ ይሄ ፋይት ናፈቀኝ። አረ ለኔም ፈልጉልኝ አንድ ማሟሙቁበት እስኪ አንድ ፈልጉልኝ ጠብደል ያለ ነገር። እዚህ ጋር አንዷ ምን አለች? 7 ዓመት ሙሉ የለፋውበትን እንቅልፍ አጥቼ የሰራሁትን ፕሮጀክት ኢትዮጵያን ኤርላይን ሊቀበለኝ አልቻለም ማለት እና ፕሮጀክቱን ላሳያችሁ። ቆይ እንዴ ይሄ ነው ፕሮጀክቱ። እንግዲህ ፕሮጀክት ልጨርሰን ከዛ ህዝቤስ መቼ ዋዛ ነው ኮመንት አይዞሽ እህቴ ሊነጋ ሲል ቁርስሽን ቢ እህቴ እነሱ ታያቸው እኛንም ተይን እውነታውን አይዞሽ እህቴ ሊሳካ ሲል አይሳካም አይዞሽ እህቴ ፈጣሪ አለ ለአንቺ ግን ፍቅር ሲስም ይድረስልሽ አይዞሽ የኔ እናት ከጎንሽ ሳይሆን ከጀርባሽ ነኝ አይዞሽ እህቴ በፍጹም ተስፋ ቁረጪ አይዞሽ የኔ እህት የፈለገ ቢርብሽ አንቺ ግን ይራብሽ አረ ይመቻችሁ። ኮምታት ባይዘ ኢትዮጵያ ውስጥ ኮሜዲ መሆን በጣም ከባድ የሆነበት ዋነኛ ምክንያት ህዝቡ ራሱ ክሮኒክ የሆነ ቀልድ ነው የሚቀልደው። በቃ በጣም ማቹርድ የሆነ የበሰለ ቀልድ ነውና ይሄንን ህዝብ ማሳቅ ማለት በጣም ከባድ ነገር ነው። የኢትዮጵያ ህዝብ ይመቻችሁ፣ የምር ይመቻችሁ። ተከራዮች የራሳችሁ ቤት የሌላችሁ አሚን በሉ፣ ወላሂ አሚን በሉ እንዳመልጣችሁ። አላህዬ እንደምትመኙት አይነት የምትኖሩበት በደስታ በፍቅር የተንጣለለ በሐላል የሰራችሁትን ቤት አላህ ይስጣችሁ። በቤት ኪራይ የተንገላታችሁ አላህ በጣም አጭር ጊዜ ያድርግላችሁ፣ በቃችሁ ይበላችሁ። የምታገቡበት የምትወልዱበት ልጆቻችሁ የምታሳድጉበት የምታስመርቁበት የምትድሩበትን ቤት አላህ ጀባ ይበላችሁ። ፍቅር የሞላበትን ሲሳይ የሞላበትን የደስታ ቤት አላህ ይስጣችሁ። አሚን ያ ረብል ዓለሚን። ለሁላችሁም አሚን ላላችሁት ሁሉ ኧረ አሚን አሚን አሚን። እንዴ አሚን፣ በጣም አሚን እንጂ አሚን
አከራይ እንዴ አናቴ ላይ እኮ የወፍጮ ድንጋይ ተጫነብኝ እኮ ነው የሚመስለኝ እኔ አንዳንዴ። ወጣ ግባ ብቻ ወዲፍጀው ተከራይታችሁ የምትኖሩ ሰዎች ታውቁታላችሁ። በተለይ አዲስ አበባ ውስጥ አንዳንዴ እየሄድኩ ብቻዬን አወራለሁ እመለሳለሁ። ትንሽ ምሳ በላለሁ ብዬ ራት በላለሁ ብዬ ቁርስ በላለሁ። እንደዛ እየሆንኩ ነው ያለሁት። በዚህ ሂደት ውስጥ ነው ያለሁት። ይሄ ምርቃት መሬት ጠብ ማለት የለበትም። ከስር አሜን አሜን እያላችሁ ጻፉ እባካችሁ ጻፉ። ለእናንተ ባትፈልጉ ለእኔ እንዲደርስልኝ አሜን በሉልኝ እባካችሁ። ወንድ ልጅ በፍጹም ማለት የሌለባቸው 4 ነገሮች። አንደኛው ሼር አድርገን እንክፈል። ምንም ያህል እሷ ብትጠቀም እንኳን ሂሳቡን መዝጋት አለብን። ስለዚህ አፍህን ዘግተህ ሂሳቡን ክፈል። ሁለተኛ ደከመኝ ልተኛ ምናምን እንዳትል። ለምሳሌ አባት ልተኛ ሲል ሰምተኸው ታውቃለህ? የለም ቆሞ ነው የሚያድረው። ሶስተኛው ደግሞ ስፖርት አልሰራም እንዳትል። አንተ እኮ ትልቅ ሰው ነህ፣ እንደዚህ በፍጹም አይባልም። አራተኛና ዋነኛ ጥሬ ስጋ አልበላም እንዳትል። ወንድ ልጅ እኮ ነህ፣ ቆፍጠን ማለት አለብን። ስጋ ካልበላህማ ያጠራጥራላ ወንድነቱ። በሁለቱ በመጨረሻ ሁለቶቹ እስማማለሁ። በሶስተኛና በአራተኛ ስፖርት ስራና ጥሬ ስጋ ብላ የሚለው በጣም ይስማማኛል። ከኔ ጋር አብሮ መሄድ ነገር። ከዛ በፊት ያልሽው ሼር አድርገህ ክፈል ደከመኝ ትልተኛ እንዳትል ያልሽው ትንሽ ይጣላኛል። ከኔ ጋር የሚጣላኝ ሀሳብ ነው። ሼር አድርገን እንክፈል በጣም የምወደው ቃል ነው። ማንሽም ብትሆኝ ከኔ ጋር ብትበይ ብትጠጪ ሼር አድርገሽ ትከፍያለሽ። ሴትም ሆንሽ ወንድ በቃ ይሄ የኔ አሰራር ነው። ደከመኝ ታዲያ ቆሜ ነው እንደሚነጋው የኔ ቆሜ ነጋለሁ። ትንሽ ልቤ ይራራል ላችሁና እንድታረቃችሁ ባሰባችሁ ትንሽ ላጭን የሚያዝረከረኩት ጥሬ ስጋና እኔ የአንድ ሳንቲም ሁለት ገጽታ ማለት ነው። በቃ ይመቸኛል። ስፖርትም ያው ደስ ይለኛል። በሁለቱ እስማማለሁ። በሌላው ግን ቀልብ ግዙ፣ አደብ ግዙ ነግሬያቸዋለሁ እንዳንጣላ። አራሴቱ በዚህ ነገር ተለከፈ። አራሴቱ በዚህ ነገር ተለከፈ። ጋይስ ምንድነው አሁን ይሄ ነገር አሁን ወረርሽኝ እየሆነ ነው። በባለፈው ቪዲዮም ያው እንደዚች በቃ ጉዝ ያገኘችውን ነገር ይዛ እያለች አራ ይሄ እኮ ዳንስ አይደለም። ተው ባካችሁ ሴቶች ባካችሁ። ወንድ ቢል እንደው እኮ ያምርበታል። ተመለሽ አንቺ ተመለሽ። ሱሪዋን ከፍታደ ወይ ጉድ! ሰውን ለማሳሳት ቻው። እኔ ሚስት አይደለችም የወንድሜ ሚስት ነች። ግን የወንድሜን ሚስት ነው እያስናናት ወንድሜ አገልጋይ ስለሆነ በመጨረሻውም ዘመን ወንድም ወንድሙ ላይ ይነሳል፣ ወንድም ወንድሙን ይገላል የሚል ነገር አለ። ምክንያቱ ይሄ መሰለኝ ሳይጀመር በጊዜ ገሸሽ በል ደስ አትሉ። አላማራችሁኝም፣ ሁኔታችሁ አላማራኝም። ገሸሽ በል በጊዜ። ይኸውላችሁ ዛሬ ምን አጋጠመን መሰላችሁ? ይሄን ብር እንደዚሁ እንደሰራችሁት ፍቱት ነው ያለን ደንበኛችን። ምን መሰላችሁ? ልደቷ ትናንት ነበርና ይሄን አሰርቶላት ነበር ዛሬ ማለት ነው። እና ለልደቴ ምንም አልሰጠኸኝም ብላ አኮረፈች። ብሩን ፈተን ልንመልስለት ነው። ሴቶች አንቺ ሁሉ ለማለት ነው። ይሄን መሰለ አበባ ነው ያመለጠሽ ባለልደቷ። ይሄን ቪዲዮ እያየሽ ከሆነ አንሶሪ የቾኮሌት አፍሳ ለቀመች ትል ነበር አያቴ። እውነቷን ነው። የጅብ ችኩል ቀንድ ይነክሳል። አይ ይሄ ሁሉ ብር እንት ይሆናል። ይሄ 50 ሺህ ብር ወይ 100 ሺህ ብር። ግን ወንዱ ግን ምን እየሆነ ነው? ሴቱ ምን እየሆነ ነው? ደሞ የምጠላው አበባ ባይዘው በጣም የምጠላው አበባ ነው ይሄ አበባ። ምክንያቱም ለወንድ አይሰጥማ፣ ወንድ ነው የሚሰጠው። ይሄ ኔጋቲቭ ነው የሚያረገንና አልወደውም። ይሄን አበባ ትንሽ ያናደደኛል ሳይ። ሴቶች ግን በጣም ነው የምትወዱት እርግጠኛ ነኝ። ይሄንን አበባ ማትወድ ሴት የለች። ከለር ምርጫ የለም፣ ሽታ የለም፣ አምጣ ብቻ ነው። እቺ ክረምት ሲመጣ ሰው በታክሲ ወደዛ ዝናብ ውስጥ ወደዚህ መኪና አለው። በመኪና ከቤት ወጥቶ ሴት ስራ መስሎሽ ነው? ብድር ፍለጋ ሁሉም ያለውም የሌለውም ብድር ፍለጋ ወደ ስራ የሚሄዱ መስሎሽ ነው? ኧረ ብድር ፍለጋ ሁሉም ይሄም ይጠይቃል፣ ያም ያለም ሁሉም በዳሪ ተበዳሪ ሆነው እውነት በቃ እኔ ጭንቀት አሁን በቃ እኔ ለምጃለሁ አይደል ችግሩ። ግን ሰው መጥቶ ብድር እንዳይጠይቀኝ ብቻ ፍርሃት የለኝም። እንግዲህ ማንም እንዳትጠይቁኝ እሺ በቃ ግን ቢኖርሽ እኮ ትንሽ ነው የፈለግኩት። እኔ ራሴ ተናገርኩ አንዴ እኔንም ማንም ሰው እንዳይጠይቀኝ የለኝም። እንደው ከቻላችሁ ብታበድሩኝ ተንጎሱ ይመቸው። ቺት ተደርጎብሽ ያውቃል? ጠይቆኝ እምቢ ብዬው እኔ ከዛ እሱ ደግሞ ከጓደኛዬ ጋር ቺት አደረገ። ከጓደኛዬ ጋር እጅ ከፍንጅ ጓደኛዬን ማለትም በጣም ቤስቴን ያስኳቸው አንድ ላይ እኔ ቤት የምር ቺት ብቻ አይደለም። የሆነ ሰዓት ተጣላንና ከዛ አግብቶ ወልዶ ነው የጠበቀኝ።
የዚህ ደግሞ ከፋ። የዚህ ጫን ያለው ነው። ስሙን ጫኔ በዩ ጫኔ በዩ። የሌሎቻችሁ ግን ጥፋቱ ያለው ጓደኞቻችሁ ጋር ይመስለኛል። እሱ ምን አጠፋ ምን አጠፋ? አዎ ሁልጊዜም ሴቶች ጓደኞቻችሁን ፈትሹ። ፍቅረኞቻችሁን ከመፈተሽ በፊት ጓደኞቻችሁን ፈትሹ። እኛን እያሰቃዩን ያሉት እነሱ ናቸው። ሴት ልጅ በተጠቀመችበት ቁጥር እየሰፋ የሚሄድ ነገሯ ምንድን ነው? ቂጣን በቃ እኮ ሴቱ ሁሉ በቂጥ ማሰብ ስለጀመረ ነው። እንግዲህ አስቡት እንግዲህ እየተጠቀምንበት በሄድን ቁጥር የሚሰፋ ጭንቅላት ወይም አይምሮ ነው የሁሉም ሰው። ግን ሴቷ ምን ብላ መለሰች? ቂጥ ተቀያይሯል እኮ በባለፈው ቪዲዮ ነግሬያቸዋለሁ። ተቀያይሯል። በቃ ሴቶቹ የሚያስቡት በቂጡ ነው ሁሉም። በቃ ትንሽ ወንደል ካለማ ጉድ ነው በቃ። እኔ ደግሞ እየተጠቀመችበት እየሰፋ ሲል ሌላ ነገር ማሰቤ ሴጣን እኮ ስራው ብዙ ነው ስራው። ሜማ አልቀርም ብዬ አስፈራርቼ ቂጥን ወጋለሁ ብዬ ማለት ነው። ታዳን ዋው ለራሴ ገዘው እንዴ ባለ እንደዚህ ጠራራ እንዴ? አረና አፈላልግልሻለን። ስምሽን፣ ቁመትሽን፣ የምትወጁ የምታዩን ነገር ዝርዝሩን ላኪልን። እኔ እዚህ ለጥፈዋለሁ። አየር ላይ ብረት መዝጊያ ሆነ ባል አገናኝሻለሁ። በቃ አገናኝሻለሁ። ከጠፋ አለው አለውልሽ። ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። ለዚህ እኔ መልስ የለኝም። እናንተ ሀሳባችሁን። ለምክክር ኮሚሽን ከጋምቤላ መታ ወለደችና ልጁ ኮሚሽን ተባለ። 2% ነው 2% ኮሚሽን ነው። 8% እሱም ቢገልጽሉን ጥሩ ነው። ዋው ጎሮም መሰልጅ እግዚአብሔር ያሳድግልህ። እድግ በሉ ሁለታችሁም ማለት ነው። ሁለታችሁም እድግ በሉ። እግዚአብሔር ያሳድጋችሁ። የዛሬ ቪዲዮአችን እስካሁን ያያችሁትን ይመስሉ ነበር። በአብዛኛውም ፈታ ዘና ፏፈሽ እንዳላችሁ ምንም ጥርጥር የለኝም። እስካሁን ካላችሁ ቪዲዮ ተመችቷችኋል ማለት ነው። የላይክ በተኗን መጫን እንዳትረሱ። ስትገቡ መሰስ ብላችሁ የገባችሁ ስትወጡ ሰብስክራይብ አድርጋችሁ ውጡ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ሰላም ያገናኝ።